ሰላም ጤና ይስጥልኝ ውድ ኦርቶዶክሳውያን በያላችሁበት በመላው ዓለም የምትገኙ ኦርቶዶክሳውያን እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የመጣሁት ምናልባትም አንድ ጥያቄ ለመጠየቅ ነው። ጥያቄው ለማን ነው ከተባለ ግን መጀመሪያ በልጅነታቸው በወጣትነታቸው እንዲሁም በጎልማስነታቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የነበሩ አገልጋዮች ለምሳሌ ካህናት፣ ዲያቆናት፣ ዘማሪያን፣ ሰባኪያንም መምህራንም ጭምር በዛ አገልግሎት ውስጥ ለነበሩ ወንድሞችና እህቶች ይድረስልኝ። በተለይ ይህ ቪዲዮ የሚደርሳችሁ የኦርቶዶክስ ተዋሕዶ ቤተክርስቲያን ፍሬዎች ሁላችሁም በተቻላችሁ መጠን በተለያዩ የሶሻል አማራጮች ሼር እንድታደርጉ ትፈልጋለሁ። ምክንያቱም ይህ ጥያቄ የመላው ኢትዮጵያውያን ጥያቄ ነው ብዬ አስባለሁ እና መጀመሪያ በዛ በአማረ ድምፅ በዛ በሚያምር ቁመና መስዋዕት በሚያስብል እጅግ በሚያስደንቅ የሰዎችን እጅ በአፍ የሚያስጭን አገልግሎት የነበራችሁ ውድ ኦርቶዶክሳውያን አገልጋዮች ዛሬ ግን ይችን የመሰለች ቤተክርስቲያን ረግጣችሁ ወጥታችሁ በየአዳራሹ ውስጥ እንደው በየመንገዱ ላይ እድሜያችሁን የምትፈጁ ዝም ብላችሁ በከንቱ ስትደክሙ የምትሉ አልፋችሁ ተርፋችሁ ደግሞ እኔ ነብይ ነኝ እስከማለት እኔ ፈጣሪ ነኝ እስከማለት ድረስ የደረሳችሁ ዛሬ ቅዱሳንን ለመንቀፍ ድፍረት ያገኛችሁ ድንግል ማርያምን ለማራከስ ታቦተ ሕጉን አንዴ እንጨት ነው አንዴ እንዲህ ነው እያላችሁ ለማራከስ ድፍረት ያገኛችሁ እናንተ ትላንትና እኔ አሁን ለምን ወጣችሁ አላችሁም፣ ግን ትላንትና በዚህች ቤተክርስቲያን ውስጥ ሆናችሁ ስታገለግሉ የነበረው ለምንድን ነው? በተለይ በመዝሙር አካባቢ በመምህርነት አካባቢ የነበራችሁ ወንድሞችና እህቶች ለምንድን ነው ቤተክርስቲያን ስታገለግሉ የነበረው? ለምንድን ነው ለምእመናን ጠብ ርግፍ ብላችሁ ስታገለግሉ የነበረው? ከምን አንጻር ነው? እንደው ምናልባት ከመታየቱ ደግሞ ይሄ ሶሻል አሁን ትንሽ በጎን ላወቀበት ሰው ቢዝነስ ያሰራል እናውቃለን ሁላችንም። እና ምናልባት የገንዘብ ፍላጎት ኖሯችሁ ነበር ማለት ነው። ስትዘምሩ የነበረው የሆነ የምትፈልጉት ቢዝነስ እጃችሁ ላይ እስከሚገባ ድረስ ነበር ማለት ነው። የእውነት ፍቅሩ አልነበራችሁም፣ ከልባችሁ አልነበረም ስታገለግሉ የነበረው ማለት ነው። ሳይገባን ቀርቶ ነው ምናምን እንዳትሉኝ፣ እሱን ስለማላምንበት በጨራሽ ማለት ነው። እና እንዴት ምን አይነት ህሊና ኖሯችሁ ነው እቺን ቤተክርስቲያን በዚህ ልክ ወጣችሁ አሁን ዛሬ መሳደባችሁ አይገርምም፣ ግን ውስጧ ተቀምጣችሁ ራሱ በጣም ስትጫወቱባት ነበርና ምን ያህል ድፍረት ቢኖራችሁ ነው? እግዚአብሔር ራሱ ታጋሽነቱ በጣም ይገርማል። በእናንተ ላይ አንድ ነገር አለማውረዱ እግዚአብሔር ይመስገንና እኔ ግን አሁን ልላችሁ የምፈልገው ነገር አሁንም አልረፈደምና ጊዜው ገና ነው። ተመለሱ። ቅድስት ቤተክርስቲያን ዛሬም እናንተን የምታስተናግድበት በሩ መንገዱ በጣም ሰፊ ነውና ተመለሱ። ይሄን ለማለት ነው ዛሬ የመጣሁት። የተለየ ነገር ኖሮኝ አይደለም። ምክንያቱም ወደድንም ጠላንም ይቺ ቤተክርስቲያን በዓለም ላይ ካሉት ሃይማኖት ከማይመስሉ ሃይማኖት መሰል ሃይማኖት ካልሆኑ ነገር ግን ሃይማኖት መሰል ከሆኑ እምነት መካከል የመጀመሪያዋና ቀደምቷ እውነተኛዋና ዘመን ተሻጋሪዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። አመንም አላመንም ወደድንም ጠላንም ጣፈጠንም መረረንም እውነታው ይሄ ነው። ኦርቶዶክስ መቼም ቢሆን አትቀየርም። ፈተና አለ፣ መከራ አለ። መኖር በራሱ በነገራችን ላይ ፈተና ነው። ህይወት ማለት ምን ማለት ነው ከተባለ ፈተና ነው፣ ችግር ነው። ተዳራለህ ከኖርክ እግዚአብሔር ካንተ ጋር አይደለም ማለት ነው። ሁሌ ደስታ ከሆነ እግዚአብሔር ካንተ ጋር አይደለም። ወደ ቀደምት አባቶቻችን ወደ ጻድቃን ወደ ሰማዕታቱ ከተመለስንና የነሱን ታሪክ መጻፋቸውን የምናይ ከሆነ ምን እንደሚል ታውቃላችሁ? እነሱን የሚፈታተናቸው ነገር በጠፋ ጊዜ ሁሉ ጊዜ ሰላም ሲሆን ህይወታቸው የተረጋጋ ሲሆን ይፈሩ ነበር። በህይወታቸው ውስጥ ግን ጸሎት ሲያደርጉ የሚነድፋቸው የሚያስፈራራቸው ነገር ሲመጣ ደስ እያላቸው ነበር ጸሎት የሚያደርጉት። ጸሎታቸውን እንኳን አያቋርጥም። የና አቡነ ተክለ ሃይማኖትን የና አቡነ ገብረ መንፈስ ቅዱስን ህይወት ማየት እንችላለን። የና ሰማዕቷ ቅድስት አርሴማን ህይወት ማየት እንችላለን። የእናታችን የቅድስት ክርስቶስ ሳምራን የቅድስት አርሴማን ታሪክ ማየት እንችላለን። የብዙዎችን አባቶቻችን እና አቡነ ሐራ ድንግል የነበሩበትን ህይወት ማየት እንችላለን። ሰማዕቱ ቅዱስ ሚናስ ገና በ24 ዓመቱ ምን እንዳሳለፈ ታውቃላችሁ? ቅዱስ ቂርቆስ ኢየሉጣ ምን እንዳሳለፉ ታውቃላችሁ? ይሄ እስኪ ወደ ኋላ ተመለሱ። ችግር የለውም። የሆነ ጥቅስ ይዛችሁ ብቻ አትንደርደሩ። መጽሐፉን መጀመሪያ በሙሉ አነቡት። የሆነ ጥቅስ ለመጥቀስ ብቻ አትሩጡ። በቃ ጠለቅ ብላችሁ አንብቡ፣ ጠይቁ። ካልገባችሁ ራሱ አባቶች አሉ፣ ብዙ ምሁራን አባቶቻችን አሉና እግራቸው ስር መቀመጥ እንኳን ባስችሉ በስልኮቻቸው ጠይቋቸው፣ በሚዲያ በኩል አድርሷቸው። ኮሜንት አርጉ። የሆነ ቪዲዮ ሲለቀቅ እዛ ቪዲዮ ላይ ኮሜንት አርጉ። ያንን ኮሜንት የሚመልሱላችሁ በጣም ብዙ አባቶቻችን አሉ እኮ
ዛሬም እኮ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ አባቶችን አላጣችም። ያጣችሁ ምንድነው? ተምሮ የሚተገብርላት ምዕመን ነው ያጣችሁ እንጂ መምህር አላጣችም። መምህሮች አሉ፣ ተደብቀው ያሉ ጸጋቸው ያልታየላቸው በጣም ብዙ መምህሮች አሉ። እናንተ ምናልባት የምታውቁት ሚዲያ ላይ በጣም ስማቸው የገነነውን አባቶቻችን ሊሆን ይችላል። ግን ሚዲያ ላይ ያልወጡ ብዙ አባቶቻችን አሉና ጠይቁ፣ ግድ የላችሁም፣ ተማሩበት፣ ጠይቁ። ለእናንተ የመጣው መቅሰፍት በእናንተ ዙሪያም ላሉት ይተርፋልና ሳይረፍድባችሁ በፊት ቀኑ ሳይጨልም ወደ ቤቱ ብትመለሱ የተሻለ ነው። የታናሽ ወንድማችሁ የሚኪያስ ምክር ነው። አመሰግናለሁ። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ምናልባትም እናንተ እንደዚህ ይሆናችሁ ያላችሁት እኛ በእናንተ እንድንማር ፈልጎ ይሆናል። ለዚህም ምስጋና ይድረሰው። ሰናይ ቀን